ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬው ርዕሳችን ነቢዩ ኢብራሂም ቀጥተኛው ሙስሊም ይላል። በብዙ ሰዎች ግምት እስልምና ማለት ነቢዩ መሐመድ ለሃይማኖታቸው መጠሪያ ያወጡት ስም እንደሆነ ተደርጎ ይቆጠራል። ይህን ስያሜ ኢስላም ለመጀመሪያ ጊዜ በሥራ ላይ ያዋሉት ወይም የፈጠሩት እሳቸው ናቸው ብለው የሚያስቡ ሰዎች ቁጥር ቀላል አይደለም። ይህ ያለምንም ጥርጥር ግልጽ ስህተት ነው። ቁርአን ቁልጭ አድርጎ ያቀረበው ሐቅ የሚያረጋግጠው የአላህ ነቢያት ሁሉ ሙስሊሞች መሆናቸውን ነው። ኢስላም ወይም እስልምና የሚለው ስም ለመጀመሪያ ጊዜ ለሃይማኖቱ መጠሪያ ያደረጉትና ለተከታዮቻቸውም በዚሁ ስያሜ ማለትም በኑዛዜ በምክር ያስተላለፉት ነቢዩ ኢብራሂም ናቸው። በሙሐመድ ነቢይነት ያመኑትንና እስልምናን የተቀበሉትን አረቦች ቁርአን እንዲህ ይላቸዋል። በሃይማኖቱ ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ። እርሱ ከዚህ በፊት እስላሞች ብሎ ሰይሟችኋል። አልሐጅ ቁጥር 78። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ አላህ ብቻ ዒባዳ ላይ የተመሠረተውን የኢብራሂምን ሃይማኖት እንዲከተሉ በአላህ ታዘዋል። በዚህ ጉዳይ ላይ አላህ ሱብሓነሁ ወተዓላ ሙሐመድን ሰለላሁ ዐለይሂ ወሰለም ሲያናግራቸው ከዚያም ቀጥተኛ የሆነውን የኢብራሂምን ሃይማኖት ተከተል፣ እሱ ከአጋሪዎችም አልነበረም ማለትን ወደ አንተ አወረድን ብለዋቸዋል። አልነሕል ቁጥር 123። የኢስላም ትርጉም። ለመሆኑ እስልምና ማለት ምን ማለት ነው? ነቢያት ሁሉ የተከተሉት በየትኛውም ትክክለኛ ትርጉሙ ነውን? ኢብኑ ተይሚህ የተባለው ምሁር ይህን ጥያቄ ሲያብራራ ኢስላም ማለት ለሌላ ሳይሆን ለአንድ አላህ ብቻ መግባትና ማደር፣ አንድም ነገር በሸሪካነት ሳይደርቡ እሱም ብቻ መገዛት፣ ማምለክ፣ በሱ ላይ ብቻ መወከል ማለትም መመካት፣ ከሱ ብቻ መከጀልና እሱም ብቻ መፍራት፣ ከማንም ከምንም የበለጠ አላህን መውደድ፣ ጥላቻንም ሆነ ውዴታን እሱ በሚወደውና በሚጠላው መሠረት ማድረግ፣ ወዳጅነትም ሆነ መጣላትን ለሱ ሲሉ ብቻ ማድረግ ነው። ለአላህ ኢባዳ ለማድረግ የኮራ ሰው ሙስሊም ሊባል አይችልም። ከአላህ ጋር ሌላ ሸሪካ አጣምሮ የሚገዛም ሰው ሙስሊም አይደለም ይላል። እንግዲህ ኢስላም ማለት ይህ ነው። ትርጉሙ ይኸው ነው። የአባታቸውን የኢብራሂምን ዓለይሂ ሰላቱ ወሰላም ሃይማኖት በዚህ በተዋበው ትርጉም አጥብቀው የያዙትን ወገኖች አላህ ሱብሓነሁ ወተዓላ በመልካም ውዳሴ ቢያወሳቸው የሚያስደንቅ ነገር አይደለም። በቁርአንም እንዲህ ይለናል፣ እርሱ መልካም ሰሪ ሆኖ ፊቱን ለአላህ ከሰጠና ቀጥተኛውን የኢብራሂምን መንገድ ከተከተለ ሰው ይበልጥ ሃይማኖቱ ያማረ ማን ነው? አኒሳ ቁጥር 125። አዎ ፊቱን ማለትም ልቦናውን ለአላህ የሚሰጥ ሰው ማለት ኢባዳን ፍጹም ለሱ ብቻ የሚያደርግና በሥራው የጌታውን እዝነት የሚፈልግ ብቻ ነው። መልካም ሰሪ ማለት አላህ የሚወደውን የሚፈጽምና እሱ ከከለከለው የሚቆጠብ ሰው ማለት ነው። እስልምና ማለትም ኢስላም ማለት አንድ ሰው መንፈሱን፣ አካሉን፣ ልቦናውን፣ ንግግሩን፣ ፍላጎቱን፣ ደስታውንና ቁጣውን ሁሉ በአላህ ሚዛን ላይ ለማኖር የሚገባው ተግባራዊ ቃል ኪዳን ነው። ነቢዩ ኢብራሂም ለሕዝባቸው ሲናገሩ በእኛና በእናንተ መካከል ጠላትነትና ጥላቻ ለዘላለሙ ይፋ ወጣ፣ በአንድ አላህ እስከምታምኑ ድረስ ብለዋቸዋል። በተጨማሪም እኔ ለዚያ ሰማያትና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም ከአጋሪዎቹ አይደለሁም አለ። አልአንዓም ቁጥር 89። የነቢዩ ኢብራሂም እስልምና የዚህ አይነቱ ነበር። ስለዚህም በእስልምናቸው ምክንያት አላህ መረጣቸው። አላህ ሱብሓነሁ ወተዓላ እንዲህ ብሏቸዋል በቁርአኑ፣ በቅርቢቱም ዓለም በእርግጥ መረጥ ነው፣ በመጨረሻይቱም ዓለም እርሱ ከመልካሞቹ ነው። አልበቀራ ቁጥር 130። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። በሚቀጥለው እስከምንገናኝ እችን ደግሞ ሼር በተን አድርጉት።